በእርግጠኝነትም ታሸንፋለህ ባንተ ተማመናለሁ አንበሳ ስራው ምንድነው ማሸነፍ ነው ኦንሊ ማሸነፍ ይህ ተግባር በኤምኤምኤ ህግ መሰረት በፍጹም የተከለከለ ነው የግጥሚያ ህግ የሚተገበረው በሪንግ ውስጥ ብቻ ነው የኤምኤምኤ ህጎች የሚሰሩት ተወዳዳሪዎች በሪንግ ውስጥ ገብተው ዳኛው ግጥሚያውን መጀመሩን ሲያውጅ ብቻ ነው ከግጥሚያው ውጭ ጥቃት ማድረስ ህገ ወጥ ነው ከግጥሚያው በፊት በሚደረግ የክብደት ልኬት ወይም የፊት ለፊት ግንኙነት ላይ ተወዳዳሪ መምታት ወይም አካላዊ ጥቃት ማድረስ በፍጹም አይፈቀድም የሚከተለውን ቅጣት ሊያስከትል ይችላል ከውድድር መሰረዝ ወይም ከጨዋታ መሰረዝ የገንዘብ ቅጣትና እገዳ የስፖርት ኮሚሽኖች ወይም ውድድሩን የሚያዘጋጁ ድርጅቶች ትልቅ የገንዘብ ቅጣት እና ለረጅም ጊዜ የመታገድ ውሳኔ ይወሰንበታል ከሪንግ ውጭ የሚደረግ ጥቃት በህግ ፊት እንደ አካላዊ ጥቃት ስለሚቆጠር በፖሊስና በህግ ሊያስጠይቅ ይችላል ምንም እንኳን አዘጋጅና ተወዳዳሪዎች ለጨዋታ ማስተዋቂያ ሲሉ ውጥረትና ልፊያ ቢያሳዩ እንደዚህ አይነት የፊት ለፊት ጥቃትና ምት በስፖርቱ ደንብ በፍጹም ህገወጥ ነው ይሄው ከንቃተ ህሊና ጋር ፋይት እያደረገ ያለው እንግዲህ ወንድማችን ሮባ ነው ሮባ ያው ሰፖርት እናደርጋለን በእርግጠኝነትም ታሸንፋለህ ባንተ ተማመናለሁ አንበሳ ስራው ምንድነው ማሸነፍ ነው ኦንሊ ማሸነፍ መብላት ነው ንቃተ ህሊና ተዘጋጅ እንግዲህ ወንድማችን ይሄው ከወንድማችን አጠገብ ሆነን ሰፖርት እናደርጋለን እናበረታታለን ደቃደ ይስኮም ጎንና ሆነ በደንብ ቀውጥን ጎረ ተዘጋጅና ያለለና ከኹራዕና ይወዳ አድና ትሪለሁም ለት አውይና አይነ ንቃተ ህሊና ምንድነው ያለ سجلت له الإجزاء يلبش طعم أنا ديني سلزي نقطين ولا خفلين هذا أي نقاط لينا حزي فاتح لي العائلة سلزي حاولنا زي كاري لاي مالتي يودم بجيرو let's go إيش برادر لا هاي ماري let's go አሁን ግን የተከልከውን ማን ነው ውሃ የሚያጠጣል እንዴ ንቃት ያጠጣል ይህ በኤምኤምኤ ህግ መሰረት ከሪንጎች ጥቃት ማድረስ በፍጹም ህገ ወጥና የሚያስቀጣ እንደሆነ አየን ግን እናንተ ምን ታስባላችሁ እንደዚህ አይነት ግጭቶች ውድድሩን የበለጠ አጓጊ ያደርጉታል ወይስ ስፖርቱን ክብር ይቀንሳሉ ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ